ልጅ መውለድ ለብዙ ጥንዶች ትልቅ ምኞት ነው። ነገር ግን በተፈጥሮ መንገድ እርግዝና ካልተፈጠረ አማራጭ መፍትሄዎች አሉ። ዛሬ ስለ አይቪኤፍ ወይም በቤተ ሙከራ ስለሚደረግ የጽንስ ማባዣ ዘዴ በዝርዝር እናያለን። ለመሆኑ አይቪኤፍ ለማን ይፈቀዳል? ሂደቱስ ምን ይመስላል? እስከ መጨረሻው አብራችሁን ቆዩ። አይቪኤፍ ምንድን ነው? አይቪኤፍ ማለት በመስታወት ውስጥ የሚደረግ ማዳቀል እንደማለት ነው። ይህም ማለት የእናትየዋ እንቁላልና የአባትየው የዘር ፈሳሽ ከሰውነቶች በቤተ ሙከራ ውስጥ እንዲዋሃዱ የማድረግ ሂደት ነው። አይቪኤፍ መቼ ይመከራል? ይህ የህክምና ዘዴ የሚመረጠው የሚከተሉት ችግሮች ሲያጋጥሙ ነው። የማህፀን ቱቦ መዘጋት ወይም መቋረጥ ካለ፣ የወንድ የዘር ፍሬ ስፐርም መጠን ጥራት በጣም ዝቅተኛ ሲሆን፣ ከባድ የሆርሞን መዛባት ወይም የእድሜ መግፋት ካለ፣ ሌሎች ቀላል ህክምና ሙከራዎች ውጤት ካላመጡ። 5 ዋና ዋና ስቴፖች ወይም የአይቪኤፍ 5 ዋና ዋና ሂደቶች። አንደኛ፣ ስቲሙሌሽን ወይም ማነቃቃት። ሴቷ በብዙ እንቁላል ልታመርት ለተወሰኑ ቀናቶች የሚወሰድ የሆርሞን መርፌዎች ይሰጣል። ይህ ሂደት በቅርብ የህክምና ክትትል የሚደረግበት ነው። ደረጃ 2፣ እንቁላል መሰብሰብ። እንቁላሎች ሲበስሉ በትንሽ ቀዶ ጥገና በአልትራሳውንድ ታግዞ እንቁላል ከኦቫሪ ውስጥ ይሰበሰባል። ደረጃ 4፣ ፈርቲላይዜሽን ወይም ማዳቀል። የተሰበሰበው እንቁላል እና ከወንዱ የተወሰደው የዘር ፈሳሽ በቤተ ሙከራ ውስጥ እንዲዋሃድ ይደረጋል። ደረጃ 4፣ የጽንስ እድገት ወይም ኤምብሪዮ ካልቸር። የዳበሩ ጽንሶች ለ3 ወይም ለ5 ቀናት በቤተ ሙከራ ውስጥ እንዲያድጉና ጥንካሬያቸው እንዲታይ ይደረጋል። ደረጃ 5፣ ጽንስ ማስተላለፍ ወይም ኤምብሪዮ ትራንስፈር። በመጨረሻም የተመረጠው ጠንካራ ጽንስ በቀጭን ቱቦ አማካኝነት ወደ እናትየዋ ማህፀን ይገባል። ከ2 ሳምንት በኋላም እርግዝና ምርመራ ይደረጋል። ደረጃ 5፣ ስኬታማነቱና ጥንቃቄዎቹ ሰክሰስፉል ሬት ኤንድ ቲፕ። የአይቪኤፍ ስኬት እንደ እናትየዋ እድሜ እና እንደ ጤና ሁኔታ ይለያያል። ይሁን እንጂ ሂደቱ ስኬታማ ለማድረግ ጤናማ አመጋገብ መከተል፣ ከጭንቀት ነፃ መሆን እና የሐኪም ምክር በአግባቡ መከተል እጅግ አስፈላጊ ነው። የዛሬው መረጃችን ይህን ይመስል ነበር። ስለ መካንነት ወይም ስለ ተያያዥ የጤና ጉዳዮች ጥያቄ ካላችሁ ኮሜንት ላይ ይጻፉልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። በቀጣይ ቪዲዮ እስከምንገናኝ ጤና ይስጥልኝ።